السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد صلى الله عليه وسلم وعلى آله وأصحابه أجمعين. أما بعد فيا عباد الله، يتكبرته دموتشي إن شاء الله تبارك وتعالى زاري من ملكته نيل الآمال في علم الحال يتسنون كتاب كفل عمستني هنا المالسنا يجمرنا عندما تايوت باب الطهارة سلنسه الناس لطهارة يتملكتنا من الجنونا يدرسنا فاصل شروط الوضوء والغسل 5 يتثبتنا يوضوء مسفرتوچو قدمه ሁኔታዎቹ አምስት ናቸው ከሚልበት ክፍል ነው ኢንሻአላህ يدرسنا እሱ ዛሬ ምን መለከተው ነው የሚሆነው ማለት ነው። قال المؤلف رحمه الله فصل كفل لينا شروط الوضوء يوضوء مسفرته والغسل يتثبت مسفرته 5 አምስት ናቸው አሉ። አምስት ነገሮች እስካል ተገኙና እስካል ተሟሉ ድረስ ተጥበት እንደዛውም ደግሞ ውዱእ ትክክል አይሆንም ማለት ነው። አንደኛ አልኢስላሙ ሰውየው ሙስሊም መሆን አለበት። ካፊር ከሆነ ከጅናባ ወይም ከሐይድ ወይም ደግሞ ከወሊድ ደም ንጻ ብለው ከታጠቡ ወይም ውዱእ ካደረጉ በትክክል ሐደሱ ይነሳል አይባልም። ለምን? እስልምና መስፈርት ስለሆነ ከጅናባ ከወሊድ ደም እንደዛውም ደግሞ ከጀናባ ወከታለከ ከውዱእ ማለት ነው ሐደስ ለማንሳት ግዴታ ሙስሊም መሆን የሚጠበቅም ስለሆነ ማለት ነው። ሁለተኛ ወተምይዙ የለየ መሆን አለበት። ህፃኑ ልጅ የለየ ሊሆን ይገባል፣ ግራና ቀኙን የለየ እንደዛውም ደግሞ ራሱ ምግብ ሲያስፈልገው ቤት ገብቶ ምግብን አቅርቦ ሊበላ የሚችል፣ ሽንት ከወጣ በስነ ስርዓት ሊጸዳዳ የሚችል፣ ጫማውን አስተካክሎ የቀኙን ለቀኙ የግራውን ለግራው አድርጎ ሊጠቀም የሚችል አካል ሊሆን ይገባል ማለት ነው። በጣም ህፃን ከሆነና በጣም ያለየ ከሆነ እሱ ስለማያብቃቃ ነው። ሶስተኛ ደግሞ ወዐደሙል ማኒዕ ሚከለከል ነገር መኖር የለበትም። ሚን ውሱሊል ማኢ ውሃው ከመድረሱ ኢለል ዑድዊል መግሱሊ ወደሚታጠበው ሰውነት ማለት ነው። ወደሚታጠበው አካል ወደ ሰውነቱ ውሃው ከመድረስ የሚከለክል ነገር ውሃው እንዳይገባው የሚያደርግ ነገር ሊኖር አይገባም። ለምሳሌ ከሸህሚ ሞራን ይመስል አንድ ሰው ሞራን እንደዚህ ያዘና ለምሳሌ ሰውነቱ እንደዚህ የሚቀባው ከሆነና በዚህ በተቀባበት ቦታ ላይ ውሃ ሲያፈስበት በሞራው ከላይ ነው ውሃው የሚፈስና የሚሄደው አይደለ፣ ወደ ውስጥ የመግባት እድል የለውም ማለት ነው። ስለዚህ እንዳጠቃላይ ይሄ መመሪያ ነው። ወዐደሙል ማኒዕ ሚከለከል ከልካይ ነገር መኖር የለበትም። ሚን ውሱሊል ማኢ ኢለል ዑድዊል መግሱሊ ወደሚታጠበው ሰውነት ክፍለ አካሉ ውሃውን እንዳይደርስ የሚከለክለው ነገር እንዳይኖር አሉ። እንደምሳሌ ከሸህሚ ኖራን ይመስል ነው። እሱ ካለ ሌላም ነገር ካለ ልክ ሊከለክል የሚችል አይቻልም ነው። ሌላኛ ወሰየላ ነው። ውሃው በራሱ ጊዜ ሊፈስ ነው ማለት ነው። ወሁም ደግሞ ጀረያኑል ማኢ ውሃው ሊፈስ ነው አለል ጅልዲ በቆዳ በሰውነቱ ላይ በአካሉ ላይ ውሃው ሊፈስ ነው ማለት እንዳያለቃልቀው ማለት ነው። ለምሳሌ ትንሽ ውሃ አንድ ሰው ሸዋር ለመውሰድ የማይበቃ ውሃ ነውና ይህችን ውሃ ማለቃለቅ ፈለገ፣ ትንሽ ጠብ ያደርግና እጁ ላይ እንደዚህ ያደረገ ልክ እንደ ቅባት መቀባት ማለት ነው። በዛ መንገድ አይደለም። ውሃው ጀረያኑል ማእ ነው የተባለው አለል ጅልዲ በሰውነት በአካሉ ላይ ውሃው ሚፈስ ሊሆን ይገባል ማለት ነው። ሌላኛ ወአየኩነ الماء ውሃው ሊሆን ይገባል ጣሂረን ለራሱ ንጹህ ሆኖ ሙጠሂረን ሌላ ነገር ሊያጠራ ሊያነጻ የሚችል ውሃ ሊሆን ይገባል አሉ። ይሄንን ካላሟላ ውሃው ለምሳሌ ሙስተዕመል ከሆነ ሐደት የተነሳበት ውዱእ የተደረገበት ከሆነ ጀናባ የተነሳበት ውሃ ከሆነ ነጃሳ የታጠበበት ውሃ ከሆነ አይቻልም ማለት ነው። ወይፍ ላይም እንደምንመለከተው ምን አሉ ፈላ يجزئ الطاهر ለራሱ ጧሃራ የሆነ ውሃ አያብቃቃም። غير المطهر ሌላ ነገር ሊያጥራራ ሊያነጻ የማይችል የሆነ ለምሳሌ وهو الماء المستعمل የተጠቀሙበት የሆነ ውሃ ነው። في رفع حدث ለማንሳት ሐደት ሲባል አጠቃላይ ውዱእንም ጀናባንም ሐይዱንም ንፋስንም የዊላዳንም ተጥበት የሚያቀፍ የሆነ ቃል ነው። ሐደት የሚባል መጪ ነገር አለ معنوي ነው ሊታይና እንዲሁ ሊጨበጥ ሊያዝ ማይቻል ነገር ነው እሱ
እና እሱ የተነሳበት ጀናባም ሆነ ሐይድም ሆነ ንፋስም ሆነ ወላዳ ሲወለድም ሆነ ወይ ደግሞ ውዱ ሲደረግ የታጠቡበት ውሃ ለሌላ ሐደት ማንሻ ሊያገለግል አይችልም። ወይም አው ኢዛለቱ ነጀስን ወይም ደግሞ ነጃሳን ያስወገዱበት ውሃ ነው አሉ። ነጃሳ ያስወገዱበት ነጃሳ የተወገደበት የሆነ ውሃ ያ ውሃ ለውዱም ሆነ ለጥበት ሊያገለግል አይችልም አሉ። والمتغير يتغير مهندزው بما خالطه በሚቀላቀለው ነገር من الطاهرات ከጧሃራ ማለት ነው እሱ ማያቃቀም ይያሉ ነው والمتغير የተለወጠ ውሃ የተቀየረ ውሃ ወይም ከለሩ ወይም መልኩ ማን ነው ከለሩ ወይም ደግሞ ጣዕሙ ወይም ደግሞ ሽታው ማለት ነው بما خالطه በመደባለቅና በመቀላቀሉ በመቀየጡ ማለት ነው من الطاهرات طهارة ነገር ለምሳሌ ስኳር ገባበት ስታር ለምሳሌ ቢገባበት ወይም ቡና ቢፈላበት ቢገባበት ወይም ቡቅሪ ነገር ለምሳሌ ቢጨመርበት ዱቄት እነኚህ ሁሉ ምንድናቸው طهارة አይደለ ከገቡ በኋላ የውሃውን ስም በሚገፍ መንገድ ለምሳሌ ስታር ቢረጭ ወይም ደግሞ ቡና ዱቄት ከውሃው ውስጥ ቢገባ ያ ውሃ ጭራሹን ውሃ ካላለ ወይም ደግሞ የከውሃነት ጣዕሙ ሲቀነስ ወይም ሽታው ስናሸተው ወይም መልኩ ስንመለከተው የተቀየረ ነገር ካለው የውሃ በጧሃራ ነገር ስለተለወጠ ቢነካንኛን አይነጅሰንም ነገር ግን ውዱ ማድረግ በሱ አንችልም። በተመሳሳይ የግድግዳ ቀለም ለምሳሌ ማለት ነው እርሾ እነዚህ ውሃ ላይ የሚቀላቀሉ ከሆነ ሙተገይር ነው የተባለ የተለወጠ የተቀየረ ነገር ነው። ውሃው በጣም በርካታ ሆኖ ምንም ተጽዕኖ ካላሳደረበትና የተቀየረ ነገር ከሌለው ይቻላል ችግር የለውም እሱ ነገር ግን ከተቀየረ ሙተገይር ከሆነ ነው የውሃነትን ስም በሚለቅ መንገድ ከተቀየረ በሱ ልንተጣጠብበት ወይም ደግሞ ሐደትን ልናስወግድበት አንችልም ማለታቸው ነው። ሌላኛ ወላ ዩጅዚኡል ሙተነጅሱ የተነጀሰም ውሃ አያብቃቃም ይላሉ። ደም ቢገባበት ወይም ደግሞ ሽንት የተረጨበት የገባበት የሆነ ውሃ በሱ ሐደትን እናነሳበት ጀናባም ሆነ ውጡም ሆነ ማረግ አንችልም አሉ። ፋስሉን ላይ ነው ማን እንተቀض ውዱኡሁ ውዱኡ የፈረሰበት ውዱኡ የተበላሸበት ሰው حرم عليه በሱ ላይ حرام ይሆንበታል ምን ማድረግ አሶላቱ ሶላት መስገድ አይቻልም ውዱ የሌለው ሰው ያለ ውዱ ሶላትን መስገድ አይቻልም ያ ሶላቱ ደግሞ ፈርቱም ቢሆን ሱናም ቢሆን ወጧዋፉ ጧፍ ማድረግ አይቻልም ያ ጧፍ ደግሞ የዑምራም ሆነ የሐጅም ቢሆን የግዴታም ሆነ የሱና ሐጅም ቢሆን ማለት ወይም ደግሞ ዑምራም ቢሆን ማለት ነው አይቻልም ምክንያቱም ጧፍ ልክ እንደ ሶላት ስለሆነ ከነጃሳና ውዱን ከመፍታት ማራቅ ስለሚገባ ማለት ነው። ሌላኛ ወሐምሉል ሙصحف ቁርአንን ከመሸከም ቁርአንን መሸከም አይቻልም ውዱ የተበላሸበት አካል ካለ ቁርአንን መሸከም አይፈቀድለትም ቁርአን ሲባል ልባርጉ 30ውን በሙሉ ባይሆን እንኳን ራሱ በተወሰነ ወረቀ ላይ ለምሳሌ ለመማር የተጻፈ ከሆነ حرام ነው የሚሆነው ለመማር የተጻፈ ለሂርዝና ለመጠበቂያ ቢጻፍ ችግር የለውም ለምሳሌ አሁን ዊላዳን ለማግራት ሂርዝ ለምሳሌ እንደ አይት ኩርሲ ያለና መሰል ለመጠበቂያ የሚደረጉ የሚጻፉ ቁርአን አያዎች እነሱ ዶረር ወይም ደግሞ ችግር የለበትም ነገር ግን የሚፈቀደው ለዲራሳ የተጻፈ ቁርአን ነው ማለት ነው ወመስሁ ቁርአንን መንካትም አይቻልም ነው ስንት ሞላና ሶላት መስጊድ አንደኛ ጧፍ ማለት ሁለተኛ ቁርአን መሸከም ሶስተኛ ቁርአንን መንካት አራተኛ እነኚህ አራት ነገሮች ውዱኡ በተበላሸበት ሰው ላይ አይፈቀድም حرام ነው ብለዋል ሌላኛ ወይህሩም ክልክል ነው على الجنوب ጀናባ በሆነ ሰው ላይ هذه እነዚህ አራት ነገሮችና በተጨማሪ ወቂራአቱል ቁርአን ቁርአንን ማንበብ አይቻልም በቃሉ መንካትና መሸከም ከኋላ ላይ የተገለጸ ነው የሚሆነው ግን ቂራአቱል ቁርአን ሲባል بحفظه ኮኖ በቃሉ በጭንቅላቱ የሸመደደውን ቁርአንን በቃሉ የሚቀራ ከሆነ ቁርአን ሳይገልጥ ሳይሸከም ሳይነካ የሚቀራ ከሆነ حرام ይሆንበታል ለባርጉ ቁርአን መቅራት ሲባል አላንየት ቲላዋ ሲሆን ነው እንጂ አላንየት ዚክር ከሆነ ለምሳሌ ምግብ ሲበላ ቢስሚላህ ብሎ ይበላ ወደ መኪና ሲሳፈር እንዲሁ የቁርአን አያ ዚክር አለ የሚባል እሱን ካለ ሲተኛም እንደዛው አስማዎችን የሚቀራ ከሆነ ከቁርአን አናቅጾች ይሄ ችግር የለበትም ነገር ግን ቲላዋን በማሰብ ነው حرام የሚሆንበት ሊቀርብታል ልባርኩ ኢንሻአላህ ተዓላ ሌላኛ ወልሙክቱ ፊል መስጂድ በመስጂድ ውስጥ መቆየት አይቻልም ማለት ማለፍ ከሆነ ችግር የለውም ማለት ነው መቆየት ሙክት የሚባለው ምንድነው እዛው መስጂድ ውስጥ መረጋጋት ነው መስጂድ ክልል ውስጥ ነው ታዲያ እና ይሄ
حرام ነው የሚሆነው ጀናባ በሆነ አካል ላይ ወንድም ይሁን ሴትም ሌላኛ وعلى الحائض والنفساء የወሊድ ደም ወይም ያልጋደም እንዲሁም ደግሞ የወር አበባ ያለባቸው ሴቶች ላይ ደግሞ حرام ይሆንባቸዋል هذه እነዚህ ከላይ የጠቀስናቸው ውዱ የፈታ ሰው ላይ አራት ነገር ነው የጨመርነው አይደለ እንዲሁም ደግሞ ጀናባ በሆነ አካል ላይ ደግሞ ሁለት ነው የተጨመረው አንደኛ በቃል ቁርአን መቅራትንና ከመስጂድ ውስጥ መቆየት ስድስት ሞልተናል ተጨማሪ ከነኚህ ተጨማሪ ሐይድና ኒፋሳ ባለባቸው ሴቶች ላይ حرام ይሆንባቸዋል እነሱ ተጨማሪ ወሶሙ ጾምን መጾም አይፈቀድላቸውም قبل انقطاع الدم ደሙ ሳይቋረጥ ከአልጋ ደም ላይ ካሉ እንደዛውም ደግሞ ከሐይዱ ላይ ከወር አበባ ላይ ካሉ ደማቸው ሳይቋረጥ ጾምን መጾም አይፈቀድላቸውም ጾም እንትነሳ ደማቸው ከተቋረጠ በኋላ ነገር ግን ሸዋርን ሳይወስዱ መጾም ይፈቀድላቸዋልን መልሱ ነዓም አይዋን ለምሳሌ ለሊት ረመዳን ላይ ለሊት مثلا قبل الفجر ከፈጅር በፊት ከሐይድ ወይም ደግሞ ከኒፋሱ አንድ ሴት ንጹህ ብትሆን ብትጠራና ብትነጻ ንያ ነይታ ሸዋር ሳትወስድ ፈጅር ከወጣ ይቻላል እዚህ ጋር ግን ማይቻለው ምንድነው قبل انقطاع الدم ደሙ ሳይቋረጥ ሳያቆም በፊት ከሆነ ነው حرام የሚሆን ሌላኛ ወተምኪኑ አዘውጀቲ ዘውጀ ወተምኪኑ አዘውጀቲ ሚስትም የምታመታች ከሆነ አዘውጀ ለባለቤቷ من الاستمتاع ከመጠቃቀም ወይም ከመተቃቀፍ ማለት ነው ቢማ بين السرة والركبة ከጉልበት እስከ እንብርት ባለ የውስጠኛ ክፍል ማለት ነው ወይም ደግሞ ከእንብርት እስከ ጉልበት ባለው ሰውነት ላይ መሐለኛ ሰውነት ላይ استمتاع መተቃቀም ወይም ደግሞ እንደ መተቃቀፍ ያለውን ነገር ቢላ ሐኢልን ያለምንም ግርዶሽ ያለ ልብስ قبل الغسل ከመታጠቧ በፊት حرام ይሆንባታል አሉ ገባር ዋንስ የልጅ ለባለቤቷ ማለት ነው ሐይድ ላይ ሆና ሳለ እንደዛውም ደግሞ ኒፋስ ላይ ሆና ሳለ ባለቤቷ ጋር አተኛ ማለት አይደለም ምናልባት ተኝተው حرام እስካልሰሩ ድረስ ይፈቀድላቸዋል አይደለ ነገር ግን እዚህ ቦታ ላይ አሁን እየተባለው ምንድነው ከጉልበት እስከ እንብርት ያለው ሰውነት ከልብስ የተጋለጠ ሆኖ ማለት ነው ልብስን ሳይለብሱ የሚተቃቀፉ ከሆነ حرام ይሆንባቸዋል ምክንያቱም ምንድነው ቢባል ወደ ዋናው ወደ ትልቁ ነገር እንዳይደርሱ ነው ያ ምንድነው ማለት ነው ወደ ግንኙነቱ ማለት ነው ወደ ግንኙነቱ እንዳያቀኑ በሚል ገና በሩን ለመዝጋት ሲባል ከጉልበት እስከ እንብርት ባለ አካል የተገለጠ ሆኖ ያለምንም ልብስ ሻወርን ሳይወስዱ ከሆነ حرام ይሆንባቸዋል አለ نعم ለኛ فاصل لينو كفل اسباب التيمم يتيمم ምክንያቶቹ ثلاثه ሶስት ናቸው አንድ ሰው ተየሙም ማድረግ ከፈለገ እነኚህ ከሶስት ነገሮች አንዱ ሲገኝ ነው ማለት ነው የመጀመሪያ فقد الماء ውሃን ማጣት ነው ውሃን አጣ ፈልጎ في القدر الذي በዛው ሆነ ልኬት يجب الطلب فيه መፈለጉ ግዴታ በሚሆንበት ልኬት ላይ አፈላለገ አይደል አፈላለገ ተንቀሳቀሰ ፈልጎ አጣ ያለው አማራጭ ምንድነው በተየሙም ባፈር መስከር ነው ማለት ነው ሁለተኛ ወልihtiያጁ ኢለሂ ወደዛ ወደ ውሃ የሚፈልገው የሚሻው ከሆነ ከዓጦሽ ለምሳሌ ለጥም ማለት ነው የተጠማ ራሱ ተጠማ ወይም ደግሞ ሌላ ሰው አለ ወይም ደግሞ ክብር ያላቸው እንስሳዎች አሉ ማለት ነው ለፍየሎቹ ለዶሮቹ ለከብቶቹ ለመሰል ለነርሱ ለውሃ ጥማቸው ሲባል ውዱ ካደረገበት ውሃውን እነሱ በውሃ ጥም የሚሰቃዩና የሚሞቱ ከሆነ ያንን ውሃ አስቀምጦ ግለሰቡ በተየሙም መስገድ አለበት አሉ ሁለተኛ ሶስተኛ ወልመረዱ الذي ያ የሆነ በሽታም ሲያገኘው የዱሩ የሚጎዳ የሆነ استعمال الماء معه ከዛ ከበሽታው ጋራ ውሃን መጠቀም የሚጎዳው የሆነ በሽታ ለምሳሌ ውሃ ማይወድ በሽታ እንደ ቁስለት ያለም ሆነ መሰል በሽታ ሊሆን ይችላል ውሃ የሚነካው ከሆነ አካሉን ይጎዳዋል ሊገለው ይችላል አካሉ ጭራሽ እንዳይንቀሳቀስ ያረጋው ይችላል ግልጽ ከሆነ ከሰውነት ላይ ደግሞ የተለየ የሆነ ምልክትን እንደ ጠባሳን ሊያሳርፍበት የሚችል አይነት ከሆነ የዛን ጊዜ ግለሰቡ ውሃውን ከመጠቀም ይልቅ በተየሙም መስገድ ይችላል ነው በእነኚህ በሶስት ነገሮች ተየሙም ማድረግ ይቻላል ነው ለኛ ፋስሉን ለየነም شروط التيمم የተየሙም መስፈርቶቹ ደግሞ አራት ናቸው ከላይ የተቀሰነ ስለምንድነው ተየሙም የሚደረግባቸው ምክንያቶችን ነው እነሆ ከተከሰተ ውሃ ከለለ ወይም ውሃውን ለተጠማ ነገር ከፈለከው ወይም በሽታ አለብህ ውሃውን
ብትጠቀመው የሚጎዳ የዛን ጊዜ ተየሙም ማድረግ ተብሎ አይደለ ስለዚህ ተየሙም ማድረግ የፈለገ ሰው ምንድነው ማድረግ ያለበት ቢባል ያማ አርባዓቱን ሹሩጥ ተየሙም አርባዓቱን የተየሙም መስፈርቶቹ አራት ናቸው እነዚህ አራት ነገሮችን ሊያሟላ ይገባል አንደኛ አየኩና ተየሙም ሊሆን ይገባል ቢቱራቢን በአፈር ሊሆን ይገባል ልብ አድርጉ አንዳንድ ሰው በግድግዳ ላይ ወይ ደግሞ በልብስ ላይ ወይን በዛፍ ላይ የሚያደርግ ሰው አለ በሲሚንቶ በተገረፈ አሸዋ ግርፍ ላይ ተየሙም ያደርጉ ሰዎች አሉ ለምሳሌ ማለት ነው በዛ መንገድ ከሆነ አይቻልም ይያሉ ነው ኻሊሲን ያ አፈር ደግሞ ንጹህ ጥርት ያለ የሆነ ለምሳሌ ዱቄት ነገር ጀሶ ነገር የሲሚንቶ ነገር ለምሳሌ ያክል እንዳይቀላቀልበት ያ አፈሩ ንጹህ አፈር ብቻ ሊሆን ይገባል አሉ ጧሁሪን ጧሃራ ሊሆን ይገባል غير مستعمل የተጠቀሙበት ሊሆን አይገባም አሉ ጧሁር ሲባል ሙስተዕመል እንዳይሆን ለምሳሌ አንሱ ተየሙም አድርጎ ከፊቱና ከጁ የረገፈው ቦታ ላይ ተየሙም ማድረግ አይቻልም እሱ ሙስተዕመል ስለሆነ ነገር ግን ተየሙም ማድረግ የፈለገ ሰው አፈርና ንጹህ አፈር ከሆነ ከዱቄትና ከመሰል ካመድ ነገር ያ አፈር ደግሞ ጧሃራ ሊሆን ይገባል ማለት ሙስተዕመል ሊሆን አይገባም ሌላኛ ወቢضربتين በሁለት ማንሳት ሊሆን ይገባል ለፊቱ አንድ ለእጆቹ አንድ ማንሳት አይደለ ሁለት ነው የሚሆነውና በሁለት ማንሳት ሊሆን ይገባል ላ አቀል ከሁለት ማንሳት ያነሰ ሊሆን ይገባል ለምሳሌ በአንድ ጊዜ ባነሳው አንድ ሰው ፊቱን አበሰ በዛው ደግሞ እጆቹን ካበሰ አይቻልም እና በሁለት ማበስ ሊሆን ይገባል ከዚህ ካነሳ አይፈቀድም ይያሉ ነው ሌላኛ وبعد دخول الوقت የሶላት ጊዜ ከገባ በኋላ ሊሆን ይገባል ለባርጎ ወንድምና እህቶቼ ተየሙም ማድረግ የፈለገ ሰው ተየሙም የሚያደርገው የሚሰግደው ሶላት ከገባ በኋላ ሊሆን ይገባል አሉ ሌላኛ وزوال النجاسه عن البدن ከሰውነቱ ላይ ነጃሳን ካስወገደ በኋላ ሊሆን ይገባል ሰውነቱ አካሉ ላይ ነጃሳ ካለበት ያንን ነጃሳ ካስወገደ በኋላ ሊሆን ይገባል ለምሳሌ ደም ነገር አካሉ ላይ አለ አይደል ይሄን ደም ካስወገደ በኋላ ነው ተየሙም ማድረግ ያለበት ነገር ግን እዚህ ቦታ ላይ አንድ ጉዳይ አለ እሱ ምንድነው ሰውየው ተየሙም የሚያደርገው ውሃ አጥቶ ከሆነስ አያችሁ ውሃ የለም አይደል አፈር ግን አለ በአፈር ደግሞ ተየሙም ለማድረግ መስፈርቱ ምንድነው ነጃሳን ካስወገደ በኋላ ተብሏል ነጃሳን የሚያስወግድበት ውሃ የለውም ምን ማድረግ አለበት እሱ ይገባችሁ ነው ኢባደላህ ውሃ አጥቶ ተየሙም ለማድረግ ሲዘጋጅ ከእጁ ላይ ደምን ከተመለከተ በተየሙም ትክክል ይሁን ዘንድ ያ ነጃሳ ያ ደም ሊወገድ ይገባዋል እየተባለ ነው ያለው ማስወገጃ ውሃን አጥቶስ ከሆነ ተየሙም የሚያደርገው ከተባለ ለዚህ መልሱ ምንድነው የሚሆነው ተየሙም ሳያደርግ ዝም ብሎ ይሰግዳል ውሃ ሲያገኝ ወይም ደግሞ ተየሙሙ ቀዱአን የሚያስቀርለት ከሆነ አፈረን ሲያገኝ ተየሙም አድርጎ ይሰግዳል ማለት ነው ከዛ ያው ቀዱ አለበት ነው የሚሰግደው እዚህ ቦታ ላይ ምንድነው ለሁርመት الوقت ነው ጊዜውን ሳይሰግድበት እንዳያለፍ መስገድ አለበት ማለት ነው ይሄ ምሳሌ ልክ አፈርና ውሃን ያጣው ሰው የሚሰራውን ስራ ነው የሚሰራ ግለሰቡ ውሃ አላገኘም አይደለ አፈርም የለም ምሳሌ አካባቢ ላይ ተየሙም ማድረግ አፈር የሚባል ነገር የለም የዚህን ጊዜ ለጊዜው ክብር ይሰግድና ከዛ በኋላ ውሃ ሲያገኝ ቀዷ ያዋጣዋል ወይም ደግሞ ተየሙሙ ቀዷን ካስቀረለት በተየሙም ይሰግዳል ነው ፋስሉን ክፍል ፍሩዱ ተየሙሚ የተየሙም ግዴታዎች አራት ናቸው አሉ ተየሙም ሲያደርግ ሊያሟላ የሚገባቸው ነገሮች አንደኛ ንየቱ ኢስቲባሐቲ ፈርድ ሶላቲ ግዴታ የሆነብኝን ሶላቴን አብቃቃለው ብሎ መነየት አለበት አለ ነወይቱ ኢስቲባሐተ ፈርድ ሶላህ ብሎ ማለት ነው مع نقل التراب አፈርን ከማንሳቱ ጋር ማለት ነው አፈርን ከማንሳቱ ጋር ነው ንያ የሚነየተው እጆቹን ብድግ አድርጎ አፈር ላይ እንደዚህ አድርጎ ሲያስቀምጠው ነወይቱ ኢስቲባሐተ ፈርድ ሶላህ ምን አለሱ ንየቱ ኢስቲባሐቲ ፈርድ ሶላህ ብሎ የለ ግዴታ የሆነብኝን ሶላቴን አብቃቃለው ብሎ መነየትና ማሰብ አለበት ያም ደግሞ مع نقل التراب አፈርን በሚያነሳበት ጊዜ እጆቹን ካፈሩ ላይ በሚያስቀምጥበት ጊዜ ነው ማለት ነው ومسح اول جزء من الوجه ከፊቱ የተወሰነን ከፊቱ የተወሰነን አካል ማበስ እስከሚጀምር ባለው ማለት ነው
አፈርን ከሚያነሳበት እጆቹን ካፈሩ ጋር ቁጭ ሲያደርግ ይጀምርና ይሄን በቀልቡ መቀመጥ አለበት ከፊቱ የተወሰነ አካልን ማበስ እስከሚጀምር ማለት ነው ሌላኛ ومسح الوجه ፊቱን ማበስ አለበት ومسح اليدين እጆቹን ማበስ አለበት مع المرفقين ከሁለት ክርኖቹ ጋር እነሱን በመጨመር والترتيب ተራ ማድረግ አለበት አሉ ሌላኛው ክፍል ፋስሉን ላይ ነው ወይም ክፍል ويجب ግዴታ ነው አሉ ኢዛለቱ النجاسة ነጃሳን ማስወገድ ግዴታ ነው ከልበውሊ ሽንትን ይመስል والغائط والدم እንደ አይነ ምድር ያለንና ደምን ይመስል بإزالة عين መጠኑን ሚታይ መጠኑን በማስወገድ والوصف መገለጫውንም በማስወገድ ያ መገለጫ ምንድነው من طعم ጣዕሙን ولون የነጃሳውን መልኩን وريح ሽታውን بالماء المطهر በሚያጠራ ውሃ በሚያነጻ ውሃ ንጹህና ጧሃራ በሆነ ውሃ ማለት ነው فإن لم يكن لها ለነጃሳዋ ከሌላት عين መጠን ሚታይ ነገር ከሌለ ለምሳሌ ከበውሊን ጀፈ የደረቀ ሽንትን ይመስል لا طعم ጣዕም የለው ولا لون መልክ የለውም ولا ريحة ሽታም የለውም ለሁለቱም ሽታ የለውም ከፋ ያብቃቃል جري الماء عليها مرة በሱ ላይ አንድ ጊዜ ውሃ ፈሰስ ከተደረገበት ያብቃቃዋል ብዙ ልፋት አይተበቅበትም አንድ ሰው በዚህ መንገድ ካደረገ ነጃሳው ምንም አይነት ምልክት ከሌለው ሚታይ አይደለም ሽታም የለውም ጣዕምም የለውም የዚህን ጊዜ ያለው አማራጭ ምንድነው ያን ነጃሳውን በውሃ ካራሰ በኋላ ፈሰስ ካደረገበት በቂ ነው የሚሆነው ማለት ነው وأما نجاسة الكلب والخنزير يوشانا يأساما نجاسة ما فتكون تهونا التي إزالتها ما سوجدوا يهونا بغسل الموضع المتنجس يتنجسون بوتا بما تبهونا بها بس ما لسنو 7 غسلات بسبات تتبهت ما لسنو 7 ጊዜ በማጠብ إحداهن كسبات باندو ممزوجة بالتراب الطهور طهارة بهنا አፈር የቀላቀለ አድርጎ ነው ከሰባት አንዱ ማለት ነው ሰባት ጊዜ ውሻና خنزير አሳማ ከርከሮ የነካው ሰው ሰባት ጊዜ ይጠብ ከሰባት አንዱ ደግሞ طهارة በሆነ አፈር የተቀላቀለ አድርጎ ይጠብ ስንል ከዚህ ጋር መቼ ነው ሻፈርን የሚጨምረው መጨረሻው ላይ ነው መሐለኛው ላይ ነው ወይስ መጀመሪያው ላይ አፈርን ቢያረግ ነው የሚሻለው ከተባለ ደረጃ 1 በየትኛውም ቁጥር ላይ አፈርን መጨመር ይቻላል ነገር ግን በላጩ ከመጀመሪያው ቢሆን እንትኑ ልብሱ ይሄ ከበሰበሰ ከራስ በኋላ በውሃ ከዚያ አናፈር ዘላምጦ ኢማ አንደኛ በውሃ ከበጠበጠ በኋላ አፈሩን እሱ ጋር ማፍሰስ ወይም ደግሞ ለአንደኛው ያናፈር አምጥቶ ከነካው ቦታ ላይ ድፍት አድርጎ በውሃ ማሸት ማለት ነው በፈለገበት ቁጥር ላይ ማድረግ ይችላል በላጩ ግን ከመጀመሪያው ማድረግ ነው ማለት ነው ከዛ ምን አሉ والغسلة المزيلة አስወጋጅ የሆነችዋ ተጥበት አሉ لعين النجاسة የነጃሳውን መጠኑን واوصافها መገለጫውንም የሚያስወግዱበት የሆነው ተጥበት وان تعددت ቢበዛም እንኳን واحدة አንድ ነው የሚባለው አሉ ገባችሁ ለምሳሌ አንድ ሰው የውሻ ደም ቢነካው ማለት ነው ያን የውሻ ደም ለማስወገድ አንድ ያጠብነው አልጠራልንም ደሙ ብቻ እንዲለቅ ሁለት ያጠብነው አልተወገደም አሁንም አለ ያሸን ያለ ነው አይደለ ያሸን የፈተግን ስናጠብ አለቀለን ሶስት ያጠብነ አራተኛ ላይ ሙልጭ ብሎ የውሻው ደም ጠራልን አይደለ የዛን ጊዜ አራት ጊዜ የነጃሳውን መጠን ከነመገለጫ ለማስወገድ ቢበዛም እንኳን አንድ ነው የሚባለው አያችሁ አይደለ የነጃሳውን መጠንና መገለጫዎቹን ጥርት አድርገን ካስወገድን የምናስወግድበት አንድ ይባላል ከዛ በኋላ ከጠራ በኋላ የሚታጠበው ወደ 7 ሊሆን ይገባል ሁሉም ሆኖ ማለት ነው እንጂ ለምሳሌ ደሙን ያሸኸው 1 2 3 4ኛ 5 የስታጥበው ከሆነ የነጃሳው ያ ደሙ የለቀቀልህ ከዛ 5 ሞልቻለሁ ብለህ 4 እና 3 ምናምን ጨምረህ ወደ 7 ለማድረግ በቃኝ እንዳትል እና والغسلة المزيلة أسوجاج هونتشوا تثبت لعين النجاسة የነጃሳው መጠንና وأوصافها ملكቶቿን መገለጫዎቿን ይሄ ሽታ ጣዕምና መልክ ያልናቸውን ቢበዛም ወይን ተዓደድ ቢበዛም እንኳን ራሱ واحدة አንድ ነው የሚባለው ተብሏል እዚህ ጋር ለባርኩ ኢንሻአላህ ተዓላ የመጨረሻ ነጥብ ويشترط መስፈርት ነው አሉ في إزالة النجاسة
ነጃሳን በማስወገድ ላይ ቢአንዋዒሃ ከነ መገለጫዎቿ ማለት ነው ውሩዱል ማኢ ውሃው ሊፈስበት عليها በነጃሳዋ ላይ ውሃው ሊፈስበት ይገባል ኢንካነ ቀሊላን ውሃው ትንሽ ከሆነ ማለት ነው ውሃው ትንሽ ከሆነ በርካታ ብዙ የማይባል ውሃ ለምሳሌ ወደ 190 ሊትር ማይሞላ ከሆነ ማለት ነው 190 ሊትር የማይሞላ ውሃ ከሆነ ማለትም ሁለት ቁለት የማይደርስ ውሃ ማለት ነው እሱ በሆነ በጆክ ነገርም ሆነ በቃ ነገር እየጠለቅን ከነጃሳ ቦታ ላይ እያደረግን ነው እንጂ ማጠብ ያለብን ያን ነጃሳ ጠቅለል አድርገን ውሃ ውስጥ ነከር ነው ውሃው እሱ ብቻ ነው ያለን ሌላ ውሃ የለንም የውሃ ደግሞ ትንሽ ነው ማለት ነው እንዳልኳችሁ ወደ ሁለት ቁለት የሚሞላ አይደለም እንደዛ ከሆነ ውሃው ማብሮ ተበከለ ተበላሸ ማለት ነው እና እንደዛ እንዳይሆን ውሃው ትንሽ ከሆነ ውሃው ነው በነጃሳው ላይ ሊፈስበት የሚገባ ላ ውሩዱሃ عليه ነጃሳው አይደለም በውሃው ላይ ሊወርድበት ሊፈስበት ወይ ደግሞ ሊጨመርበት የሚገባ ትንሽ ከሆነ ውሃ ውስጥ ነጃሳ ነገር አይነከርም ለምን ውሃው ስለሚበላሽ ይሄ ውሃው ትንሽ ከሆነ ግን በብሪቅም ሆነ በመሰል ነገር እየቀነስን ማጠብ አለብን አሉ ዒባደላህ ኢንሻአላህ ዛሬ በዚህ ነው ይበቃል ተጠቃሚዎች አላህ ያደርገን ላልተማሩ ሰዎች ከተማርን በኋላ ማስተማራችን እንዳንዘነጋ ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን